አንድ 116,500 ብር እስከ ትናንትናው ሰዓት ድረስ በማስገባት እንደዚህ ትልቁን ድርሻ ተወጥተዋል። እናንተም እየተከተላችሁ እንደኛ ተስፋ እናደርጋለን። አሁን ብዙ አናበዛም። በሚዲያው በጥያቄና መልሱ በትምህርቱም ሁልጊዜ ስለምንገናኝ ማለት ነው። ከዚህ በመቀጠል ወደ አባቶቻችን መልእክት ስንሄድ አዲስ ንቃጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ሊቃውንት ቤተ ክርስቲያን አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ኤልያስ በአዲስ አበባ ሀገረ ስብከት የቤዛዊት ቀበና ቅድስት ኪዳነ ምሕረት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች፣ ክቡራን በሀገረ ስብከቱ አድባራት አስተዳዳሪዎች፣ እንዲሁም ክቡራን በአገልግሎት ያደራችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም አባቶቻችሁን መስላችሁና ሄላችሁ ዝማሬውን ስታቀርቡ የነበራችሁ የዚሁ የደብሩ የሰንበት ትምህርት ቤት ወጣቶች፣ እንዲሁም የቅድስት ሥላሴን በዓል ለማክበር ከሩቅም ከቅርብም ተሰባስባችሁ እስካሁኗ ሰዓት ድረስ በመንፈሳዊ በረከት እየተባረካችሁ ለአምላካችሁ ለእግዚአብሔር የምስጋና መስዋዕታችሁን በማቅረብ ቆይታ ያደረጋችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ ማህበረ ምእመናን ወምእመናት ሁላችሁም እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እናመሰግነው ዘንድ ጥንቱንም በጥንተ ተፈጥሮ ለምስጋና የፈጠረን ኋላም ዳግመኛ በሐዲስ ተፈጥሮ ፈጥሮ ወደ ምስጋናው ቦታችንና ሕይወታችን የመለሰን አባታችን አምላካችን ልዑል እግዚአብሔር ምስጋና ይድረሰው። ከፍ አድርጋችሁ አመስግኑት እግዚአብሔርን። እንደ ብዛታችን ምስጋናው ያንሳል፣ ድምፁ ያንሳል። በደንብ አድርጋችሁ አመስግኑት እግዚአብሔርን። ኦ ደብረ ብርሃን አብይ ሃይማኖትኪ ወገበርኪ ፈቃዶ ለማርቆስ ሀገረ